አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢትዮጵያውያን የሀገሬ ልጆች እንዴት ናችሁልኝ? ሰላም ናችሁ አላችሁልኝ ወይ? ጤንነት፣ ስራ እንዴት ይዛችኋል? እየበረታችሁ ነው? የመዳም ቅመሞች እስኪ እርስ በርሳችን እንደጋገፍ። ሼር አድርጉ፣ ሰብስክራይብ አድርጉ፣ ቪዲዮ እስከ መጨረሻው እዩ እላችኋለሁ። እስኪ እንማማር እርስ በርሳችን እላችኋለሁ። እኛ የሌላውን ቪዲዮ እያነበብን እያየን ማለት ነው። በራሳችን እያደግን አይደለም ማለት ነው። ቁም ብለን ልናስብ ይገባል። በተለይም እኛ የሰው ሀገር ያለን ሰዎች ማለት ነው። የሰው ጊዜያችን ጨርሰን ሰጥተን የሰዎችን እያየን የሰዎችን እየሰማን ሰዎችን ኮሜንት እያደረግን ሼር እያደረግን የተከታተልን አስተያየታችን እየሰጠን ራሳችንን እንጎዳለን ማለት ነው። መሆን እኮ የለበትም እላችኋለሁ። ስለዚህ እነሱንም እያየን ራሳችንም እርስ በርሳችንም ማደግ አለብን ብዬ ነው ማስበው። እናንተስ ምን ትላላችሁ? በመጨረሻ እኔ ምለው የፈለገ ቢሆን እስከዚህ እስካለን ድረስ ሀገራችን ሳንሄድ አገር ሳንገባ እላችኋለሁ ውዶቼ። እኔ አውቄም አይደለም አውቄም አይደለም ሰላቅም አይደለም እንዲሁ ሲያስበው ዝም ብዬ እንዲሁ ሲያስበው ማለት ነው እንደምንም ብለን ማለት ነው እኛም ራሳችንን ኢትዮጵያ ከፍተን እርስ በርሳችን መደጋገፍ አለብን እላችኋለሁ። ምን ይመስላችኋል? የእውነት አገር ስንገባ እኮ ምንም የለንም። እዚህ እኮ የመዳም ቤት ስራ እኮ ትተን እንሄዳለን። መቼም በሰው ሀገር እድማችን እንትን አናስቆጥርም አይደል እንዴ? ብቻ ሰውን እየተከተልን ራሳችን እያጣልን ነው። ቤተሰቦች ይላችኋለሁ። አስተያየታችሁን ስጡኝ። ቪዲዮውን ደግሞ እስከ መጨረሻ ስሙቱ፣ አበረታቱኝ። ሼር፣ ኮፒ ሊንክ፣ ሰብስክራይብ አድርጉኝ ይላችኋለሁ ውዶቼ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ